ሰላም ጤና ይስጥልን ውድ የዋልያ ኒውስ ቤተሰቦች አድማጭ ተመልካቾች እንደምናላችሁ ሰላምታችን እንዲደርሳችሁ ተመኝተናል። በዛሬው ዕለት በአማራ በሁሉም ማዕዘናት ትንቅንቆች እየተደረጉ ይገኛሉ። የሐምሌ ሰማይ መጥቆሩን ተከትሎ ነሐሴም ግም እያለ ነው። ይህንን ተከትሎ ታዲያ የብልጽግና ኃይል የሚይዘው የሚጨብጠውን አጥቷል። በየቀጠናው በፋኖ የሚደርስበትን ምትን መቋቋም ተስኖታል። ታዲያ በዛሬው የአውደ ግንባር መረጃችን በአፋብን በኩል የተሰሩ አበይት ጀብዶችን ጨምረን እያስቃኘናቸው ቆይታ ነው የምናደርገው። ዋና ዋና የምንላቸው መረጃዎች አስቀድመን እንንገራችሁ። የአፋብን ቴዎድሮስ እዝ የተጓደሉ የአመራር ድልድሎችንና የመዋቅር ስራዎችን ስለ መስራቱ ለሚዲያችን የደረሰው መረጃ ያሳያል። የቴዎድሮስ እዝ የሰየማቸው የኮር አመራሮችን ወደ እናንተ በመረጃ መልክ የምናደርሰው ነው የሚሆነው። ከዚህ ባሻገር ውጅግ ስትራቴጂካዊ የምትባለው የሉማሜ ከተማ በፋኖ ቁጥጥር ስር ስለመዋሏ ተሰምቷል። የሉማሜ ከተማን ያለ ምንም መስዋዕትነት በቁጥጥር ስር የዋለው የአማራ ፋኖ የከተማዋ የሰላምና ደህንነት ኃላፊን ስለመግደሉም ይፋ ያደረገው መረጃ ያሳያል። ከዚህ ባሻገር በርካታ መረጃዎች ደርሰውናል። አፋብን በሚያደርጋቸው እንቅስቃሴዎች ስኬታማ ሆኖ እየቀጠለ የሚገኘው በኦሮሚያ ክልል በሚደረገው ተጋድሎ በጊዳያና ወረዳ ያንሻ ሰይድ እዝ ክፍለ ጦሮች መብረቃዊ ጥቃት ፈጽመው ድል ሲያስመዘግቡ የጉሙዝ ንጹሃኖችን ደግሞ በሌላኛው በኩል ስለመጨፍጨፋቸውም ለሚዲያችን የደረሰው መረጃ ያሳያል። ከዚህም ባሻገር የወሎ ቤት አማራ ምኒልክ እዝን የአገዛዙ ኃይል ከየአቅጣጫው እየተናዱ ስለመቀላቀላቸው የደረሰ መረጃ ያሳያል። እነዚህንም በዝርዝር የምንመለከታቸው የመረጃችን አካል ነው። ወደ አድማጭ ተመልካቾች ከእኛ ጋር አብራችሁን ስትቆዩ የሰላማዊ ትግል በሮች በሙሉ ተዘግተው የጦርነት በሮች እንዲከፈቱ እያደረገ ነው የአገዛዙ ኃይል ሲል ትብብር ለአንድነትም እንደዚሁ በመግለጫው ይዞ ወጥቷል። የምናስቃኛችሁ ይሆናል። እስከ ፍጻሜው ድረስ ከኛ ጋር ሆኖ የዩቲዩብ ቻናላችንንም ላይክ፣ ሼር እና ሰብስክራይብ በማድረግ ተወዳጁን አክብሮታዊ ግብዣችን ነው። እነሆ ወደ ቀዳሚው ዝርዝር መረጃችን እንሸጋገራለን። የፋሽስቱ ብልጽግና 802ኛ ኮር 47ኛ ክፍለ ጦር የሎጂስቲክ መምሪያ ኃላፊና የ48ኛ ክፍለ ጦር የሰራዊት አባላት ከያቅጣጫው በመፍረስ ወደ ምኒልክ እዝ 102ኛ ኮር ስለመቀላቀላቸው ለማወቅ ተችሏል። ነሐሴ 2 በሰሜን ወሎ ዞን ራያ ቆቦ ወረዳ አገዛዙ 47ኛና 48ኛ ክፍለ ጦር 10 የሰራዊት አባላት ናቸው ከስምሪት ቀጠናቸው በመጥፋትና ሙሉ ትጥቃቸውን ከነተኳሹ በመያዝ የ102ኛ ኮር 49ኛና 65ኛ ክፍለ ጦርን የተቀላቀሉት። ከመጡ የጨፍጫፊውና የብሪተኛው አገዛዝ የሰሜን ምስራቅ እዝ አባላት መካከልም የተዋጊ መሐንዲስ ወታደሮች እንደተናገሩት በአሁኑ ሰዓት በሰራዊቱ መካከል የእርስ በርስ አለመተማመንና ከፍተኛ የሆነ መጠራጠር፣ ዘር ተኮር ግድያ እንዲሁም አድሏዊ አሰራር ከጊዜ ወደ ጊዜ እየተባባሰ መምጣቱንም ገልጸዋል። ከዚህ ባሻገርም በተከታታይነት የእርስ በርስ ጦርነትና የአማራ ሕዝብን የሚያሳየው ጥላቻና መሰላቸት በተለይ ህዝቡ የፖለቲካ ህገ መንግስት፣ የዲሞክራሲና የእኩልነት ነጻነት ግልጽ የሆነ ጥያቄ ያለው በመሆኑ ጦርነትን ማሸነፍ እንደማንችል በማወቃችንና በመረዳታችን ወደ ፋኖ ለመቀላቀል ችለናል ሲሉ ነው ሀሳብና አስተያየታቸውን የሰጡት። ከዚሁ ጋር በተገናኘም እንደዚሁ በተመሳሳይ በሸዋ ጠቅላይ ግዛት አውራጃ የተሰማራ አገዛዙ ጠባቂ ጥምር ጦር እየፈራረሰ ሲሆን ባለፈው አንድ ሳምንት ብቻ 11 የጠላት ኃይሎች አፋብን ሸዋ ጠቅላይ ግዛት አሳምነው እዝን ስለመቀላቀላቸው ነው የደረሰ መረጃ የሚያሳየው። እኛ የሰለጠነው ህዝብና ሀገርን ለመጠበቅ እንጂ ወገን ለማሰቃየትና ለማጥፋት አይደለም በማለት ፋኖን ለመቀላቀል ችለዋል። በተለይ የ605ኛ ኮር የአገዛዙ አባላት የመረጃና መሐንዲስ አመራሮችና አባላት ጭምር ናቸው ወደ ፋኖ የተቀላቀሉት። ለአብነት ያክል የኔ ሰው ምሳዬ የተባለ የመረጃና መሐንዲስ ኃላፊ ከፍቼ አንድ ጥቁር ክላሽ በመያዝ ገዳሙ በለጠ የመረጃና መሐንዲስ አባል፣ አለማየሁ ሳሙኤል መረጃና መሐንዲስ አባል፣ እንደዚሁም የሌሎች የሚኒሻ አባላት 10 አለቃ ደስታ ደርቤ፣ ብርሃን ግዛው ከገርባ ቀበሌና ከአጎራባች አካባቢዎች እንደዚሁም ጸጉ ማሙ የተባሉ የአምደ ጽዮን ኮር ራስ አበበ አረጋይ ክፍለ ጦርን የተቀላቀሉ ናቸው። አንድ ብሬና 2 ባለ 100 ሸንሸል በመያዝም የመሐመድ ቢሆነኝ ኮር አስቴጉማ ክፍለ ጦርን የተቀላቀለ እንደዚሁም ሌላ የአገዛዙ ኃይል ስለመኖር ለማወቅ ተችሏል። 4 የሚሊሻ አባላት ደግሞ ከነሙሉ ትጥቃቸው ከሰም 2ኛ ኮርን ተቀላቅለዋል። የሸዋ ጠቅላይ ግዛት አሳምነው እዚህ ህዝብ ግንኙነት መምሪያ ባደረሰው መረጃ መሰረት ታዲያ የአገዛዙ ኃይል በየዕለቱ የሚደርስበትን የፋኖ ብርቱ ክንድ መቋቋም ሲያቅተው ንጹሃን ላይ የሚያነጣጠረ ጥቃት እየፈጸመ ስለመሆኑ የሚያሳየው ለዚህ ሁነኛ ማሳያ የሚሆነው ታዲያም በጉሙዝ
ነፃ አውጪ ኃይሎች እየደረሰበት ያለውን ከፍተኛ ምት ተከትሎም 5ኛ ቀን በተያዘው በዚህ አውደ ውጊያ አድማሱን ወደ ለቃቡና ቀበሌና በዳሳ ቀበሌዎች እያሰፋ ይገኛል። በተጨማሪም የጉሙዝ ማህበረሰቦችን እየሰበሰበ ከፋኖ ጋር ግንኙነት አላቸው ማለት የተለያዩ ግፎችን እየፈጸመ ይገኛል የአገዛዙ ኃይል። ይህ በእንዲህ እንዳለ በቤንሻንጉል ጉሙዝ በካማሺ ዞን ሶጌ ወረዳ ሜጢ ቀበሌ ላይ ለበርካታ ወራቶች በጉሙዝ ንጹሃን ላይ ጭፍጨፋ ያካሄደው የአገዛዙ ኃይል ታዲያ በጉሙዝ ነፃ አውጪ አባላት ቢኒም ከፍተኛ ምት እያረፈበት ስለመሆኑም ለማወቅ ተችሏል። ከዚሁ ጋር ወደ ተገናኘውና ከአማራ ባሻገር በኦሮሚያ ቀጠና እየተደረገ በሚገኘው ትንቅንቅ የሚያተኩረው መረጃችን ነው የምናስከትለው። በጊዳያና ወረዳ የአንሻ ሰይድ እዝ ክፍለ ጦሮች መብረቃዊ ጥቃት ሲፈጽሙ፣ በሌላኛው ደግሞ በቤንሻንጉል ጉሙዝ ሜጢ ቀበሌ ላይ የደረሰውን ግፍና ጭፍጨፋ ማስቃኝተናቸዋል። ታዲያ ዛሬ ከማለዳው 12 ሰዓት ጀምሮ በምስራቅ ወለጋ ዞን ጊዳያና ወረዳ ከአንገርጉትን ከተማ በማድረግ ወደ አንድ ወደ ቀበሌ ልዩ ቦታዋ ተክለ ሃይማኖት ሲንቀሳቀስ የነበረው የጠላት ጥምር ጦር ላይ አንጸባራቂ ድል መቀዳጀታቸውንም ነው ለማወቅ ነው። ከአንገር ጉትን ክፍለ ጦርና በእጀ ጥበቡ ነበልባል ክፍለ ጦር በመናበብና በኦሮሚያ ልዩ ኃይል ገዳ ኮማንዶ መከላከያና ሚኒሻ ላይ እርምጃ በመውሰድ ድል ስለማንጸባረቃቸውም ሰምተናል። በጠላት ላይ በዚህ ወደ ውጊያ ከ50 በላይ የአገዛዙ ኃይል ሲደመሰስ 2 መኪና ቆስለኛ አንገር ጉትን ከተማና ነቀምት ከተማ በማመላለስ ቀሪው የደረሰበትን ምት መቋቋም ሲያቅተው ወደኋላ በመመለስ ቤተክርስቲያን ላይ መሽጎ እንደሚገኝ መረጃ ያሳያል። በሌላኛው የምስራቅ ወለጋ ዞን ኪረም ወረዳ ሀሮ ከተማና ባጊን ቀበሌ ላይ በርካታ የአገዛዙ ጥምር ጦር በመስፈር የተለመደውን የሽንፈት መገለጫ የሆነውን የንጹሃን ሀብት ንብረት እየዘረፈና እያዋከበ ያለበደላቸውም እየረሸናቸው እንደሆነ ነው ለሚዲያችን የደረሰው መረጃ የሚያሳየው። በዚህ ቀጠና እነዚህ የአንሻ ሰይድ እዝ የፋኖ አባላት በጣምራ በሚያደርጓቸው አውደ ውጊያዎች በርካታ ከተሞችን ጭምር በመቆጣጠር የአገዛዙ ጋሻ ጃግሬ የሆኑ አመራሮችን ጭምር እርምጃ በመውሰድ ጀነራሎችና ኮሎኔሎች የተደመሰሱበት ግንባር እንደነበርም በተለያዩ የዘገባ ሰዓቶቻችን መግለጻችን ይታወሳል። ውድ የኋላ ኒውስ ቤተሰቦች የአውደ ግንባር መረጃችን አላበቃም። ወደ ሌላኛው መረጃችን እንሸጋገራለን። በሌሎች የአማራ አካባቢዎችም እንደዚሁ በርካታ ድሎችን እየተጎናጸፈ የሚገኘው የአማራ ፋኖ በድል ግስጋሴ ላይ ነው የሚገኘው። በዚሁ የምንሸጋገረው የሉማሜ ከተማን የተቆጣጠረበትን ዜና ነው የምናስከትለው። የአፋብን ቴዎድሮስ እዝ በቁጥጥር ስር የዋላት ከተማ እጅግ ወታደራዊ ስትራቴጂ ጠቀሜታ አላት የምትባለው ሉማሜ ከተማ ነች። የቴዎድሮስ እዝ 206ኛ ኮር 34ኛ ክፍለ ጦር ሌሊቱን 11 ሰዓት ጀምሮ ባካሄደው ድንገተኛ ዘመቻ ነው የአዋበል ወረዳ ዋና መቀመጫ የሆነችው ሉማሜን ከተማ ሙሉ ለሙሉ የተቆጣጠረው። ከ206ኛ ኮር ህዝብ ግንኙነት የተገኘው መረጃ እንደሚያሳየው በእንቅስቃሴው በርካታ የጠላት ኃይሎች ተደምስሰዋል፣ አስክሬናቸውም ተደራርበው ውሏል። በዚህም የወገን ኃይል ታላቅ ወታደራዊ ድል አስመዝግቧል። በዚህ የተጋረለው ሂደት የአዋበል ወረዳ የሉማሜ ከተማ የሰላምና ደህንነት ኃላፊ ተመስገን ምስክር የተባለ ባንዳም በከተማ ውስጥ ስለመገደሉ ለማወቅ ተችሏል። የወታደራዊ ኦፕሬሽኑ ሙሉ ዝርዝርን እዙ እንዳደረሰን በዝርዝር እናስቃኛቸዋለን። በዚሁ የቴዎድሮስ እዝ ሌላኛው መረጃችን እናቀናለን። የጎጃም ጠቅላይ ግዛት ቴዎድሮስ እዝ የተጓደሉ የኮር አመራሮችን ማሟላቱን አስመልክቶ መግለጫ ይዞ ወጥቷል። የቴዎድሮስ እዝ በቅርቡ የእዙን አመራር መዋቅራዊ ድልድል በተሟላ መንገድ አጠናቆ የአመራሮችን ምደባ ይፋ ማድረጉ የሚታወስ ሲሆን በዚሁ መሰረትም በአዲስ መልኩ የተዋቀረው የቴዎድሮስ ስራ አስፈጻሚ አመራር የእዙ መዋቅራዊ ድልድል በተጠናቀቀ ፍጥነት ወደ ስራ በመግባት በእዙ ሪፎርም ሂደት የተጓደሉ የኮር አመራሮችን በተገቢ ሂደት በመለየት አሟልቷል። በእዙ ሪፎርም ሂደት የተጓደሉ የኮር አመራሮችን ፍትሐዊ በሆነ መንገድ ለማሟላትም ከአዲሱና ከነባሩ ስራ አስፈጻሚ 11 ኮሚቴ አባላትን በማዋቀርና አስፈላጊ መመዘኛ መስፈርቶችን በማውጣት ወደ ኃላፊነት የሚመጡ የኮር አመራሮችን በተገቢው ምዘና ሂደቶች እንዲያልፉ ተደርጓል። በዚህ ሂደትም ኮሚቴው የተጓደሉ የኮር አመራሮችን በመስፈርቱ መሰረት በፍጥነት በመለየትና በማጠናቀቅ ለአዲሱ የቴዎድሮስ እዝ ስራ አስፈጻሚ አባላት በእጩነት አቅርቧል። በእጩ ከቀረቡት አመራሮች ዙሪያም ተገቢው ውይይትን በማካሄድ ነው እዙ አመራሮችን ያጸደቀው። በዚሁ መሰረት 102ኛ፣ 105ኛ፣ 109ኛ እና 201ኛ ኮር ብሎም 206ኛ ኮር የአመራር ስያሜ አድርገዋል። የ102ኛ ኮር ሰብሳቢ አብነት ተጫነ፣ ህዝብ ግንኙነት መምሪያ ይበልጣል ወርቄ፣ ፖለቲካ መምሪያ ኃላፊ ጌታሁን በሬና ዘመቻ መምሪያ ኃላፊ 10 አለቃ ሆነኛው አንተነህ አድርጎ ሰይሟል። ምክትል ሰብሳቢውን ደግሞ አለልኝ አያናም አድርጓል። የ105ኛ ኮር በተመሳሳይ ሰብሳቢ እኔነህ ፋንታሁን፣ ጦር አዛዥ 50 አለቃ ደሞዝ ግርማን አድርጎ ሰይሟል። ዋና ዋናዎቹን ነው የምንነግራችሁ። የ109ኛ ኮር ሰብሳቢ አዝመራው ቢያርግልኝ፣ ፖለቲካ መምሪያ ኃላፊ የሸዋስ አሞኜ፣ የፋይናንስ መምሪያ መኳንንት ደጋረገና ስልጣን መምሪያ ኃላፊ 10 አለቃ መብት እንኳ ሆነ። የ201ኛ ኮር ሰብሳቢ ማንችሎት ጥላሁን፣ ጦር አዛዥ 50 አለቃ ደጉ ፋንታሁን፣ ዘመቻ መምሪያ 10 አለቃ ዮሴፍ ቢያዝን አድርጓል። 206ኛ ኮር ሰብሳቢ ቻላቸው ታፈረ፣ ጦር አዛዥ በላይነህ ዋልታ ንጉስ፣ ዘመቻ መምሪያ 50 አለቃ ማክቤል ዳኜ፣ የፋይናንስ መምሪያ ሱባሎ ጫኔ በመሆን
ተመድበዋል። የቴዎድሮስ እዝ የህዝብ ግንኙነት መምሪያ ይፋ ባደረገው መረጃ መሰረት በመጨረሻም የሰላማዊ ትግል በሮችን በሙሉ ዘግቶ የጦር በሮች እንዲከፈቱ ሳይታክት የሚሰራለው ብሏል። የትብብር ለአንድነት በጋራ በሰጠው መግለጫ ከሰሞኑ ሐምሌ 27 በሰላማዊ ፖለቲካ ትግል ለውጥ ማምጣት ይቻላል ብለው የሚያምኑ 3 ፖለቲከኞችን ማለትም አቶ አበባ አካሉ፣ አቶ ይስሐቅ ወልዳይና ጠበቃ አበራ ንጉስ ለእስር መዳረጉ በፖለቲካ ምህዳሩ ላይ የሚያመጣውን አሉታዊ ጫና በማሰብ በህዝቡ ዘንድ ከፍተኛ ድንጋጤን ፈጥሯል። ትብብራችንም ድርጅቱ እጅግ አስደንጋጭ ክስተት ሆኖ አግኝቶታል ብሏል። አሁን ከነችግሩ ስራ ላይ ያለው ህገ መንግስት አንቀጽ 29 ንዑስ አንቀጽ 2 ላይ ማንኛውም ሰው ያለማንም ጣልቃ ገብነት ሀሳቡን የመግለጽ ነጻነት አለው ይላል። ዝርዝር ጉዳዮችንም በሰፊው ያብራራል። የማንኛውም ሀሳባቸውን በተለያዩ የህትመት ዘዴዎች በፈለገው መንገድም ማሰራጨት መብት እንዳለው ነው የሚያትተው። ከዚህ ህገ መንግስት ቅኝት ባፈነገጠና በሀገራችን ከውዳሴ በስተቀር ምንም ተቃውሞና ትችት ድምጾች እንዳይሰሙ ምክንያት እየፈጠሩ ማሳደድ ባልተጻፈ ህግ እንደ መርህ ተይዟል ወይ እንድንልም አድርጎናል ያለው ትብብር ለኢትዮጵያ ሰላማዊ ትግል ሙሉ በሙሉ ተዘግቶ ሌሎች አማራጮች እንዲናኙ የሚሰራ ግራ ኃይል ተፈጥሯል ብሎ የሚያስጠረጥርም ሆኖ አግኝተነዋል ብሏል። ስለሆነም በሩቅና በጠባብ ቀዳዳ ጭልጭል የምትሏን የፖለቲካ ምህዳር ብርሃን ከነጭራሹ እንዳይጠፋ ክፉኛ መጠንቀቅ አለበት። መንግስት ያሰራቸውንም የሰላማዊ ፖለቲካ ታጋዮች አለቅድመ ሁኔታ እንዲፈታ፣ የዋስትና መብታቸውንም እንዲያስከብር እናሳስባለን ሲሉ መግለጫ ይዘው ወጥተዋል። ውድ የዋልያ ኒውስ አድማጭ ተመልካቾች መረጃችን በዚሁ ተጠናቋል። ስላደመጣችሁን እናመሰግናለን። በሌላኛው መረጃ ሰዓት ደግሞ ተገናኝተን ሌሎች አዳዲስ ሁነቶችን የምናስቃኛችሁ ነው የሚሆነው። ዛሬ እዚህ ላይ እናበቃለን። መልካም ጊዜ